እንዴ ምን ሆነ ነው? ይቅርታ ወንድሜ። ወይኔ ጉዴ ዛሬ ተበላሁ። ምንድነው የሚያደናብር? እባክህ ወንድሜ ተባበረኝ። እዛ ጋር ሚስቴና ፍቅረኛ ይቆማል። ማን እንዳገናኛቸው? ሚስቴና ፍቅረኛ? ወንድሜ አንድ ነገር ብቻ ተባበረኝ። ታዩ ሌላ ችግር ነው። መኪናዬን ብቻ ይዘልኝ ነው። ችግር የለውም። ምን አይነት ሰው ነው እንዴ? ወይኔ እንዴ ምን ሆነ ነው? መኪናው ጋር ሚስቴና ፍቅረኛ ይቆማል። ያንተም ምን አይነት እንዴ? አንተ ውሻ! ሚስቴን አንተስ ብትሆን ሚስቴን አንተንም እሷንም ገላቸዋል። ራስህ እንደ ጻድቅ ታያለህ እንዴ? አንተም እኔም ስተት ሰርተን አሁን ሚስቴ ጋር ደውልና እንደማታገኛትም እንደማፈልጋት ንገራት። አንተም ደውል። ፍቅረኛ ይደወል መጣ። የኔም ደወለ። ትሰሚኛለሽ? አይንሽም ማየት አልፈልግም። ሁለተኛ እዚህ ስልክ ላይ እንዳትደውይ። ከዚህ በኋላ እዚህ ስልክ ላይ እንዳትደውይ። ከዛስ አሁን ለሌላ ደውለው ባል ይደወለ መጣ። የኔ ሚስት ከተገናኘን አብረን ጊዜ ካሳለፍን ቆይናል። ለምን ዛሬ ራት አልጋብዝሽም? ደስ ይለኛል። ምንድነው ባሌ ደስተኛ ያደረገሽ? ባሌ ዛሬ ማታ ራት ሊጋብዘኝ ነው። የኔም ባለው እንደውሎ ራት ሊጋብዝሻለኝ። ለምን አራታችንም ወንድ ላይ እንበላው? ውይ ደስ ይለኛል። ቆይ ልንገረው። አስባቸው ሁለቱም ሲገናኙ እዛ ሄሌን ፍቅር ዛሬ ተዋወቅኳት። የሆነች ምህሩ የምትባል ጓደኛ አለችኝ። ዛሬ ተዋወቅኳት ጄሪ የምትባል ጓደኛ ያለች። ለምን አንድ ላይ ራት አንበላው? ስራ አለብኝ። ይቅር ሁለቱ አራቱም ሲገናኙ እዛ ጋር መሆኑን አሰብ። ሌላም ቀንስ ነው ደግሞ ሌላም ቀን እንደዚህ ከተገናኙስ ነው። አቤት ቆንጆ ነገር ነሽ ልበል? አመሰግናለሁ። እና ስልኬን ያዡና ደውይልኛ። እሺ 0945 ምን እያረግሽ ነው? እያስኩ ነው። ደፋር በቃ ቻው፣ ደውልልሃለሁ። እሺ አደገኛ ማን ነው? አያምርም? በእናትህ የጠየቅኩሽን ብቻ መልሽ። ልጁ ማን ነው? አላውቀውም። ታምራለች ብሎ ስልኬን ተቀበለኝ። እኔ ደግሞ ሲንግል ነኝ። ማን ያውቃል? ባሌ ሊሆን ይችላል። ጥሩ ፈሪ ነሽ? ፈሪ ምን አለበት አሁን እንኳን ስሜትን ብትነግረኝ ነው ወይስ አጭብጭበ ልድረኝ ነው ፍላጎት? እንዴት ብዬ ልንገርሽ? ሁሌ እየመጣሽ ስለ ክራሾችሽ ነው የምትነግሪኝ። እንደማፈቅርሽ ብነግርሽ ጓደኝነታችን የሚቀር መሰለኝ። ና እዚህ ጋር ግባ፣ እዚህ ጋር ግባ አባቴ። እንዴ ቆይ ምን ነው እንዴ? ይሄ ኢዛና ነው እንዳትይኝ። ጭራሽ ፓርኪንግ ጀመረ። የት አለ? ያውልሽ። ምን ኢዛና ቲኖ? እንዴት እዚህ ቦታ ተገኘ? ቤተሰቦች፣ ጓደኞች እንደዚህ ሆነ እያዩት ዝም አሉ? ሁሉንም እኮ ላንቺ ስልትቻቸው ነበር። ቤተሰቦች ታዋጣ ብለው ትተውኛል። ጓደኞቼ ላንቺ ስልትቻቸው ሲቸግረኝ ምን ብዬ አይናቸውን አያለሁ። ይቅርታ፣ አሁን ሁሉንም ነገር ማስተካከል ፈልጋለሁ። ምንም የሚስተካከል ነገር የለም። አሁን ብቻዬን ሰላም ነኝ። ሰላሜን አትረብሽብኝ። ሂጂልኝ። መኪና እየወጣብን ነው። ኧረ ቆይ አንቺ ነኝ እንጂ። ቆይ ምን ብሎሽ ነው ያኮረፍሽው? ሂጂልኝ አለኝ። ነይ እንሂድ። ከሱም ብሶ ደግሞ አንዴ መጣው። እሺ ስም፣ አንተ ካንተ ብሶ ትንቀባረራለህ እንዴ? ለማንኛውም እቺን መኪና ታያታለህ? የሷ መኪና ነች። በደንብ ጠብቃት እሺ። ካነሰ ስንመለስ እንጨምርልሃለን። ምን ብለሽ ነው? ነይ እንሂድ። ምን ያመናቀራታል? እንዴ ስታ ከምትቀበላ ፊቷ ላይ ተወረውርላትም ነበር። ተዋቸው። ተርፏቸው የወረወሩት ብር ለማን እንደሚጠቅም እኔ በደንብ አውቃለሁ። ዛሬ ተርፎን በማይሆን ነገር የምናጠፋው ብር ለአባቱ ምንድነው? ወየ ዮኒ ስማ፣ አንተ ሚስትህ እናቷን ልትጠይቅ ክፍለ ሀገር ሄዳለች ትላለህ። እሷ እዚህ ካፌ ላይ ከማንም ወንድ ጋር ትሳሳማለች። እስከ መቼ ነው እየተደበቅሽ የምታገኝ? ያንን ጅል ተይውና እኔ ጋር ነኝ። ዮኒ ደጋግሜ ነግሬያለሁ። እንደዚህ አይነት ቀልድ አይመቸኝም። በዚህ ጉዳይ ተመልሰህ ሁለተኛ እንዳትደውልልኝ። ነግሬ ነበር። ልጁ ፍቅር አውሮታል፣ አይሰማም። ያቺን መኪና በስሜ እስኪያዞርልኝ እኮ ነው። ምንም ቢሆን ጓደኛዬ ነው። ቀርጬም ቢሆን አሳየዋለሁ። ተቀርጾ ራሱ ላያምን ይችላል። የኔ ፍቅር ከእናትሽ ቤት ተመለሽ እንዴ? ምን አይነት ጥያቄ ነው? ብመለስ ከቤት ውጪ የሚሄድበት ቦታ አለኝ እንዴ? ወይስ ለተረጠቀኝ ነው? ለማንኛውም አሁን እናቴን ወደ ሆስፒታል ይዤ እየገባሁ ነው። ስመለስ ደውልልሃለሁ። እሺ ስማጆ፣ አዮኒ ካላመንክ ቪዲዮ ልኬልሃለሁ። በአይኔ ማየት ፈልጋለሁ ካልክ ደግሞ ሎኬሽን ልኬልሃለሁ። ና እናያቸው። ወራዳ ሄደ። መንታት እንዳለሽ አላቅም ነበር። ጆ ፍቅር ያለ እምነት ባዶ ነው ብዬ አመንኩሽ እንጂ ያን ያህል እንኳን እንደምታስቢው ጅል አይደለም። ሰርፕራይዝ ላደረግህ ብዬ። ዝም በይ። ሁለተኛ ቤት አለኝ ብለሽ እንዳትመጪ።
ጆ ተረጋጋ። እኔ እኮ ላንተ ብዬ ነው። እንደዛ ልታደርገው ይሆን እንዴ? ሰርፕራይዝ ነው እንዴ? አይኔ የጠበቀሽ ነው። አንቺ ሚጣ ማን ነው ከኪስ ውስጥ ብር የወሰደው? ምን ያስጮሃል? ምንድን ነው የተቀባሽው? የሞተር ዘይት ፌስ ማስክ ነው። ዛሬ በጣም ከባድ ነው፣ ቀጠሮ አለብኝ። የት ልትሄጂ? አርፈሽ ተቀመጪ። እንዴ ስሜ ሚጣ ሲሆን ጻና እንደ ይመስላችሁ 25 ዓመት እኮ ነው። አንቺ ነግሬሻለሁ፣ ስርዓትሽን ያዢ። እግርሽን ነው የምሰብርልሽ። ይልቅ ጥሩ ምግብ ሰርተሽ ስራ ቦታ አምጪልሽ። ጩፍ ሄሎ የኔ ፍቅር ወጣሽ ማለት ወንድሜ አንድ ስራ አዞኝ ነው። ቀጠሯችን ከሰዓት መሆን ይችላል? መልካም። እሺ እሺ በል በኋላ እንገናኛለን። ቻው ማርያም። አልቆይም። እሺ ምንድነው? ቶሎ በል እንጂ ልታድርበት ነው እንዴ? ይሄው እሺ ጨረስኩ። ቶሎ በል ወይ ማህዬ፣ እኔ ቆንጆ። ይሄው ብራዘር አልቋል። እቺ ነበር የተላቀቀችው። የተወሰኝ አንዴ መልሼ ደውልሽ ማርያም። ዌቲንግ ይገባሉ። አንቺ ልጅ በዚህ ስልክ ሁለተኛ እንዳትደው ያላልኩ። እንዳናግረኝ እወድሻለሁ ምትለኝ ውሸትህን ነበር። እሳትና አንዴ ከሞቁት አመዱን አይቆጥሩትም። አዎ ውሸቴን ነው። ቻው። ምን ነው ታዘብከኝ እንዴ? ኧረ ምን ላድርግ? በዙብኝ እኮ ወንድሜ። ዛሬ እንዴት አይነት ቆንጆ ምግብ እንደሰራሁልህ ማሬ። ቢኒ ትተዋወቃላችሁ? ፍቅረኛዬ ነው ታውቃለሽ? ወንድሜ እሱ ወንድምሽ ነው እንዴ? አዎ። ቆይ ምንድን ነው? ወይኔ ተበላው። ከብዙዎቹ መሀል ለካ እህቴ የነበረች አንዷ። ምን ማለት? እህቴ ተርፈሻል፣ እሱ አይሆንሽም። እኔ አንድ ብሎን እስክፈታ ስንቱን ሴት ሲያስለቅስ ነበር። ሂሳቤ ይሄ ሂሳቡ ነው። ይሄ ደግሞ ቲፕ ነው። ይቅርታ ወንድሜ። ይኸውልህ ወንድሜ፣ 10ን ብታባር አንዱን አትይዘውም። ደግሞ እህትም ባይኖር እናት ይኖርሃል። ሴት ልጅ ላይ ግፋት። ሁለተኛ ስልክ ላይ እንዳትደውልልኝ። ይሄ ደግሞ እኔ ሰራውበት ይበቃኛል። ቢያንስ ፈጣሪ ቅር እንዲል ይሄን ለተቸገሩ አባቶች። ቴንክ ዩ። ላይክ እና ሰብስክራይብ አትርሱ። ባይ ባይ።